እኔና ዳግም አልተጣላ ነው። ለምን እንጣላለን? መቼም ቢሆን አንጣላም። አታስቢ እጂ። አሁን ሊጋሽሽ ምን እንደሆነ የታወቀኝ ነው። ይሄ ነገር እንዴት እዚህ ቤት መጣ? በስተመጨረሻም ብሌንና ዳግም ተለያዩ። ሳሚና ብሌን አንድ ላይ ሆኑ። እልል እኔ እንደዛ ነበር የምፈልገው ማለት ነው፣ ሁለቱም አንድ ላይ እንዲሆኑ። እውነት ለመናገር ሳሚ ብሌንን ከብዙ ነገር ይጠብቃታል። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባለፈው ክፍል ላይ ዳግም በጣም እየተነጫነጨ ነበረ። ምክንያቱም ሳሚና ብሌን ሳሚም ወይዘሮ ሰላም ቤት ለመቀመጥ ስለወሰነ ለምንድን ነው እዚህ የሚቀመጠው እያለ እንግዲህ በቅናት ተነሳስቶ ዳግም እየተነጫነጨ ነበረ። ዳግምም ወደ ቤቱ እየሄደ ባለበት ሰዓት ሳሚ ከቤት ወጥቶ በእኔ ምክንያት ነው ወይ የተጣላችሁ በሚላት ሰዓት ብሌንም አረ በአንተ ምክንያት አይደለም እንጣላ ቢባልስ በአንተ ምክንያት ለምን እንጣላለን በምትለው ሰዓት እንግዲህ ዳግም አላልኩም ሳሚ ማለት ነው። እኔ እኮ አንቺንና ወይዘሮ ሰላምን ለመጠበቅ ብዬ ነው እንጂ እዚህ ያለሁትኝ ሌላ ምንም ፈልጌ አይደለም። ግን ደግሞ በጣም እወድሻለሁ፣ ይሄን ደግሞ ታውቂያለሽ አይደለም ወይ? ስለዚህ በተለይ ደግሞ አንቺን ከአቶ በኃይሉ መጠበቅ ስለፈለኩ ነው እንጂ እዚህ የሆንኩት ሌላ ምንም ነገር ፈልጌ አይደለም። እኔ አንቺ የኔ ሆንሽ አልሆንሽ ምንም የሚያስጨንቀኝም ግድ የሚሰጠኝ ነገር የለም። ሌላ የሚያስጨንቀኝ ነገር ቢኖር ላንቺ ሰላምና ላንቺ ብሌንም ዳግም እኮ በጣም ነው የምወደው፣ ከሱ ውጪ የማንም እንደማልሆን ያውቃል። ግን ደግሞ ታዲያ ለምንድን ነው እንደዚህ የሚጠራጠረው? ዳግምም እንግዲህ ብሌንን ተሰናብቶ ወደ አቶ በኃይሉና ቃል ስንሄድ እንግዲህ ቃልም ተቤት ተባራ ስለነበረ ሻንጣና ቦርሳዋን ይዛ እንግዲህ ኮተት ደግነቱ ፌስታን አይደለም የያዘችው ማለት ነው። ኮተት እያለች በኃይሉ ቢሮ ገብታ እንግዲህ ቁጭ ብላለች። በኃይሉም እቺ ደግሞ እዚህ ምን ትሰራለች እያለ የያዘችውን ዕቃ ራሱ በዓይኑ እያንገላበጠ እያያት ነበረ። ከቤት አባራስ ነው ወይስ ምን ሆና ነው? ምን ፈልጋ ነው? ምንድነው በቦርሳ ይዛ እየመጣችው? እንግዲህ ብር ነው ብሎ አስቦ ይሆናል። ምክንያቱም እሱ ለራሱ ወይዘሮ ገነትና ወይዘሮ ፀሐይ ማለት ነው አዋርደው አባረውታል። ትንሽ እንቅልፍ አስተኝተው እሱ እንግዲህ ቃልን ሳይናገር ያች አልማዝ እውነቱን ተናገረች ማለት ነው። በቃ የሰላም ብር አመለጠኝ፣ በቃ የሰላም ብር ቀረብኝ በቃ እያለ እንግዲህ ራሱ ጋር እየተነጋገረ ነበረ። ቃልም ደግሞ አዝናና በጣም ደንግጣ የሆነ በቃ ፍዝዝ ብላለች። ምን አባቷ ልትሰራ ነው እዚህ የመጣችው? ምን አባሽ ፈልገሽ ነው እዚህ የመጣሽው? እንግዲህ የምትለው ነገር ጠፍቷት ብላለች። ምን ልታደርጊ ነው የመጣሽ? ንገሪ። ሰላም አባረረችሽ ወይ በሚላት ሰዓት እንግዲህ አዎ አባረረችኝ። ያቺ የተረገመች ብሌን አልማዝን ይዛት አልመጣችም መሰለ። ከዛን ደግሞ አልማዝ ደግሞ ሁሉንም ነገር ተናገረች። ሰላም ደግሞ በንዴት አባረረችኝ። እሱ ይገርምሃል እንዴ ድንገት ከሞትኩኝ ንብረቴ ላይ እንዳትደርስ ብላ ብሩን ራሱ ለእርዳታ ድርጅት ሰጠችው። ጠበቃ ትዕዛዝ ትሰጥታለች። ድንገት እኔ አንድ ነገር ከሆንኩኝ ምንም አይነት ብር እኔ እንዳልወስድ ብላ ሁሉን ነገር ለጠበቃው ሰጥታለች። ስለዚህ እቺ እርጉም አሮጊት ቆይማ በዚሁ አልተዋትም፣ እሰራላታለሁኝ። ይሄ ውልህ በኃይሉ ከእንግዲህ በኋላ አንተ የምትለኝን በሙሉ ነው ማድረግ የምፈልገው። ብሌን አላልኩም ቃል እንግዲህ አሁን አማራጭ አታለች። ምክንያቱም አሁን ላይ ብሌን ነይ ውጭቱ ቃል ማለት ነው። ምክንያቱም የሰላምን አንጀት ለመብላት ሞክራ ነበረ። ያቺ ሴትዮ ጋር አትመልሽኝ ትገለኛለች፣ እዛ ከሄድኩኝ ራሴን ነው የማጠፋ ብላ ወይዘሮ ሰላምን ራሱ አስፈራርታት ነበረ። ወይዘሮ ሰላም ደግሞ ያዘነች መስላ እውነትም እኮ ራሷን ታጠፋለች ብላ እንግዲህ አስፈራርታን ነበረ። ወይዘሮ ሰላምም እንግዲህ አንቺ ራስ ወዳድ ነሽ፣ መቼም ራስሽን አታጠፊም። ስለዚህ እንደዚህ እያልሽ አታስፈራሪኝ፣ ሁሌ ነው ይሄንን የምታደርጊው። እኔ ምን አገባኝ፣ ከፈለግሽ ራስሽን አጥፊ ብላት እንግዲህ
አላዝን ብላት አባራታለች። አሁን ደግሞ የአቶ በኃይሉን ልብ ለመብላት እየሞከረች ነው። ምክንያቱም ታዛዥ ሆነሃለሁ እያለች እንግዲህ ምክንያቱም ካርታው ነበረ እስር ቤት ራሱ አስገብታው ነበረ። እዚህ ጋር ግን አቶ በኃይሉ በጣም ነው የተመቸኝ ማለት ነው። ምክንያቱም ለካ ምንድነው ሌባና ሌባ ለካ እንትን ሲሉ ጥቅማቸው ሲጎልባቸው አይዋደዱም። ምክንያቱም አቶ በኃይሉ ቃል የምጠቅመው ወይዘሮ ሰላም ቤት ሆና ነበረ። ከሰላም ቤት ከወጣች ደግሞ ምንም አይነት ጥቅም ስለሌላት ወደ ቃልና አቶ በኃይሉ ስንመለስ እንግዲህ ቃልም ተፈለክ በመርዝ ከፈለክ በፈለከው ነገር ግዴያት ካልከኝ አደርግልሃለሁ፣ አንተ ብቻ እዘዘኝ። እሱን ግን ተገርሞ እያያት ነው። ምክንያቱም ምንም ነገር አላላትም። እሷ ብቻዋን እየቀባጠረች ነው እንደ እብድ ማለት ነው። ምክንያቱም ጎዳናን አቶ በኃይሉ እሺ ብሎ ካላስቀመጣት ያው ጎዳና ላይ ወይም ደግሞ እናቴ አይደለችም እብድ ነች ብላ ያስመሰከረችባት እናቷ ጋር ወይም ደግሞ ወደዛ ድህነት ደግሞ መመለስ አልፈልግም ብላለች። እንግዲህ የት እንደምትሄድ ስለማታውቀው አቶ በኃይሉን ማባበል ነው ያለባት። ከፈለክ ያችን ብሌን የምትባለዋንም ልጅ ከፈለክ በእጄ ነው አንቄ የምገልልህ። ትክክል ነው ወይ የሰማዎች? ሰላም ከውርሱ ነቀለችኝ ነው ወይ ያልሽው? ጆሮዬ ነው በሚላት ሰዓት አይደለም እውነቴን ነው፣ ግን ገና በሂደት ላይ ነው። ግን ደግሞ እኔ እናንተ አንድ ላይ ከሆንን ሁሉን ነገር እንቀይረዋለን። እሷ ምንም አታመጣም። በኃይሉም እንግዲህ አንቺ ልጅ ግን ሞኝ ነሽ ወይስ ጭንቅላትሽ አይሰራ? በጣም ነው ግራ የምታጋብኝ። አንዳንዴ ካንቺ የማይጠበቀውን ነገር እያደረግሽ ታናድጅኛለሽም ታስገርሚኛለሽም፣ ግን ደግሞ አንዳንዴ ልክ እንደ ሕፃን ልጅ ታደርጊኛለሽ። አለም እንግዲህ ቆይ በኃይሉ እኔ ምንድነው ያደረኩኝ? እኔ እኮ የቻልኩትን በሙሉ አድርጌያለሁ፣ ግን ደግሞ ሁሉም ነገር ከአቅሜ በላይ ሆነ፣ አልቻልኩም በኃይሉ። እኔ መተሽ እንዴት ነው ከውርሱ አስወጣችኝ ብለሽ የምትነግሪ? ከዚህ በኋላ እኮ ለአንተ ታማኝ እንደሆንኩኝ ለማረጋገጥ ነው። እዛ እኮ ነው ሁሉንም ነገር ሳልደብቅ በግልጽ የምነግርህ። ከዚህ በኋላ እመነኝ፣ ለአንተ ታማኝ ነው የምሆነው ነኝ። በኃይሉ አንድ ላይ ሆነን ሰላምና ብሌንን እንበቀላቸዋለን። ከዚህ በኋላ አንቺን አላምንሽም። አንቺም ደግሞ ምንም አይነት ጥቅም አትሰጭም። ምንም አይነት ጥቅም የለሽም። ትሰሚኛለሽ? ያንን ሁሉ አድርገሽ ዝም ያልኩሽ ባንቺ በኩል ሰላምን አገኛታለሁ ብዬ ነበረ። ብዙ ጊዜ አሳልፈሽ ለፖሊስ ሰጠሽኛል። ብዙ ጊዜ ከርተሽኛል፣ ጋ አጣልተሽኛል። ያንን ሁላ አድርገሽ እንኳ አልገደልኩሽም። ስለዚህ ፈጣሪሽን ነው ማመስገን ያለብሽ። በኃይሉ አሁን ልትገለኝ ነው ወይ? ከውርሱ ወጥታለች። ምንም አይነት አጠቅመኝ ብለህ አሁን ልገለይ ነው እያለች ሰላምም እንግዲህ እየተረበተበተች ነው። ምክንያቱም ይሄንን ማሰብ የነበረብሽ የሰው ንብረት ላይ ፍጥኝ ስትይ ነበረ ቃል ማለት ነው። በመንገድ ላይ እኮ ነው። ይሄንን ደግሞ ማስቆም እችላለሁ። ይሄ ደግሞ እኮ ላንተ አስፈላጊ ነገር ነው። እኔ ላንተ እጠቅምሃለሁ በኃይሉ። እናንተ እኮ ብዙ ነገር አሳልፈናል። አንተ ጋር እጠለላለሁ አርፋለሁ ብዬ ስመጣ ልትገለኝ ነው እንዴ? በኃይሉ አሁንም ቢሆን እጠቅምሃለሁ፣ ሂደቱንም ቢሆን አስቆመዋለሁ፣ ገባልሃለሁ። በኃይሉ የውርስ መብቴንም አስጠብቃለሁ። ደግሞ እኮ በኃይሉ አንተ ከረዳኸኝ ወደ ሰላም ቤት መመለስ አያቅተኝም። ፈጠረህ በኃይሉ እንዳትገለኝ፣ እንደዚህ እንዳታደርግ። ድልኩህና ላደረግኩህ ነገር በሙሉ እጥፍ አድርጌ እከፍልሃለሁ። ኃይሉም እንግዲህ ዝም ብለሽ እስካሁን እየለፈለፍሽ ነው ወይ? ዝም ብለሽ እየለፈለፍሽና እየጮህሽ ነሽ አታቆሚም ወይ ብሎ እንግዲህ አንቋታል። ብሌንም በጣም ነው የደነገጠችው። ወደ ወይዘሮ ገነትና ወይዘሮ ፀሐይ ስንሄድ እንግዲህ ወደ ወይዘሮ ገነትና ፀሐይ ስንሄድ እንግዲህ ከዚህ በፊት ማነው በኃይሉ ማለት ነው። በኃይሉ ልትገለው በነበረበት ሰዓት ወይዘሮ ፀሐይ አንቺ እኮ የገነትን ባል እንዳለ የገነት ባል ሚስት ስሙ አልያዝልኛል እሱ በህይወት እንዳለ የነገርሽኝ እኮ አንቺ ነሽ፣ አሳልፈሽ የሰጠሽኝ። ደግሞ አሁን ለእሱ አዛኝ ትመስያለሽ ወይ ብሎ እንግዲህ ምክንያቱም ገነት ፀሐይን ተናዳ ሽጉጡን ወስዳ ወይም ደግሞ እነሱ ተጣልተው እሱ የሚፈልገውን ገነትን ገሉ ለመሄድ ሁለቱን ሲያያይዛቸው ነበረ። ወይዘሮ ገነትም እንዴት ነው እንደዚህ የምታደርጊ? አምኜሽ ጓደኛዬ አርጌሽ አስጠግቼሽ ሚስጥሬን ባካፈልኩሽ እንዴት ነው አሳልፈሽ ሚስጥሬን ለሌላ ሰው የምትሰጪ? በምትላት ሰዓት እንግዲህ በጣም ነበረ ፀሐይ አትመኙ፣ አውቆ ነው እሱ እኔና አንቺን ለማጣላት ነው እያለች እንግዲህ ወይዘሮ ፀሐይም
እየለፈለፈች ነበረ። አቶ በኃይሉ ሁሉንም ብሎ አልሳካለ ሲል ሁለቱም አንድ ላይ ሆነው ተባብረው አባረውት ነበረ። ወይዘሮ ገነትና ፀሐይ እንግዲህ ወይዘሮ ገነት አንቺ እኮ እውነተኛ ጓደኛዬ ነሽ፣ ብዙ ነገር በድዬሻለሁኝ። አንቺ ጋር ይሄን ያህል ቦታ እንዳለኝ አላውቅም ነበረ። በጣም ይቅርታ አድርግልኝ ጓደኛዬ እህት። ወይዘሮ ገነትም እንግዲህ እውነት ለመናገር እዛ በኃይሉ ፊት መናገር አልነበረባትም። ጥሩ አድርጋለች። አንቺ እባብ አትንኪኝ እህቴ ነው ወይ ያልሽው? አይነት ጓደኛም ሆነ እህት የለኝም። አንቺ ከምን አይነት ሰው እንደተፈጠርሽ አላውቅም። ዶሮ ፀሐይም እኔ ተታላይ ያለው ግን ደግሞ ያችኛዋን ፀሐይ አሁን ላይ ማየትም ሆነ ማወቅ አልፈልግም። ያችኛዋ ክፉ ነበረች፣ አሁን ግን ተቀይራለሁ። እባክሽ ገነት ይቅርታ አድርጊልኝ ጓደኛዬ በምትላት ሰዓት እና ያንቺ ጓደኝነት አብቅቷል፣ ስለዚህ ቤቴን ለቀሽ ውጪ ብላ ካባረረቻት በኋላ እውነትስ ተቀይራ ከሆነስ እያለች ወይዘሮ ገነት ደግሞ እየተጸጸተች ነው። ምክንያቱም ይቅርታ አድርጌላት ቢሆን ኖሮ እውነቷን ከሆነ ለልጆቼ ስል ነው ጨካኝ የሆንኩት፣ እነሱን አደጋ ላይ መጣል አልችልም፣ ይቅርታ ብላ ደግሞ እንደገና ተመልሳለች። ዳግም በጣም ተናዷል። ምክንያቱም ብሌን ከሳሚ ጋር ስላየ በጣም ቀንቷልና በጣም ተናዷል። ከቤት ወጥቶ እንግዲህ ብሌንም ቁጭ ብላ እሱን እያሰበች እና እያስታወሰች ስልክ ብትደውልለትም ሊያነሳላት አልቻለም ማለት ነው። አላነሳላትም፣ እየዘጋባት ነበረ። ወይዘሮ ገነትም ለልጇ ምን ሆኖ ነው እስካሁን የቆየ ለምንድን ነው ያልመጣ ብላ ለዳግም ስደውልለት ዳግምም ስልክ ሊያነሳላት አልቻለም። ይቅርታ እናቴ በዚህ ሙድ ሆኜ አውርቼሽ አንቺን ላስደብርሽ አልችልም፣ ስለዚህ ስልክሽን አላነሳም ብሎ አላነሳም ነበረ። ወይዘሮ ገነትም ለብሌን ደውላ ልጄ ምን ሆኖ ነው ለምንድን ነው ስልክ የማያነሳው? እኔም አሁን እዚህ ነበረ፣ እኔ እንጃ ለምን ስልክ እንደማያነሳ ወይ ደግሞ ሳይለንት አርጎት አላይቶት ይሆናል በምትላት ሰዓት ወይዘሮ ገነትም እውነትሽን ነው ወይ ልጄ ልመነሽ ብላት እንግዲህ የእናት ሆድ ማለት ነው። አላመነቻትም፣ ግን ደግሞ ስልኩን ዘግተዋለች። ቁጭ ባለችበት ሰዓት እንግዲህ ሳሚ ጀግናው ሳሚ ማለት ነው ከተፍ ብሏል። ቦርሳውን ይዞ ወይዘሮ ሰላም ጋር ለመኖር ማለት ነው። ብለን ለመናገር ዳግም አይመቸኝም። ዳግምና ቃል አንድ ላይ ሆነው ማለት ነው። ብሌንና ሳሚ ደግሞ ቢጣመሩ አንድ ላይ ቢሆኑልን በጣም ነበር እንደኔ የሚመቸኝ ማለት ነው። ዳግም የሆነ ምክንያቱም ዳግምና ቃል አሁን ሁሉን ነገር ስለምትደፋፈር ዳግም ደግሞ የሆነ ነገር ነካ ነው እንጂ የሚያደርገው አይጋፈጥም እስከ መጨረሻውና ቃል ደግሞ ያው እሳትና እሳት አንድ ላይ መሆን አይችሉም። ግን ደግሞ ብሌን ራሱ የሆነች ቀዝቀዝ ያለች ነች፣ ግን ደግሞ ከሳሚ ጋር ምርጥዬ ነች። ሳሚ ደግሞ በጣም ነው የሚወዳት፣ ከብዙ ነገር በጣም ነው የሚጠብቃት እና አንድ ላይ ቢሆኑ እንደኔ የኔ ሀሳብ ነው። ቢሆኑ በጣም ነው ደስ የሚለኝ። በጣም ሳሚ በፊት ላይ በጣም ያስፈራራ ነበረ፣ ግን ደግሞ አሁን ላይ እየሰራ ያለው ነገር በጣም ጥሩ ነው። እንግዲህ መጥቻለሁኝ ስለዚህ ክብሬን አሳየኝ ብሏት እንግዲህ ወደ ድሮ ዳግም ቤት ወስደዋለች። ወደ ወይዘሮ ገነትና ሳሚ አላልኩም ወይ ሳሚ ስለምወደው እኮ ነው ከምላስ ይወጣ ሳሚ ማለት ነው። ወይዘሮ ገነትና ዳግም ማለት ነው። ዳግምም እንግዲህ መጠጡን ጨልጦ ጠጥቶ ወደ ቤት በመጣ ሰዓት ምን ሆነ ነው ስልክ የማታነሳልኝ በምትለው ሰዓት ዳግምም በቃ አትጠይቀኝ፣ ደጋግመሽ የምትጠይቀኝ ከሆነ ቤቱን ነው ለቅቄልሽ መውጣ፣ ስለዚህ ምንም ነገር አትጠይቂኝ በሚላት ሰዓት እንግዲህ ገነትም ምንድነው አፍህ እኮ ይሸታል ጠጥተህ ነው ወይ በምትለው ሰዓት ተጠቅልሎ ተኝቶ ነበረ። ወይዘሮ ገነትም አላስችላት ብሎ ለብሌን ደውላ ብሌን ካንቺ ጋር ተጣልቷል ወይ ምን ሆኖ ነው ካንቺ ጋር ሲጣላ ነው እንደዚህ የሚሆነው በምትላት ሰዓት ብሌንም ኧረ እኛ አልተጣላንም፣ ለምንስ እንጣላለን እንጣላ ብንል ብላ እንግዲህ ዋሽታታለች። ዳግም እንግዲህ ተኝቶ ነበረ። ተኝቶ ትራሱን እጁን ሰደድ ሲያደርግ እንግዲህ የአቶ በኃይሉን ቡችላ አግኝቶት እናቴ ይሄ ምንድነው ብሎ አፋጧታል። እንግዲህ ወይዘሮ ገነት ምን ብላ ትመልስለት ይሆን? አቶ በኃይሉ እዚህ መጥቶ ሊገለኝ ነበረ፣ ከዛን ጎረቤቴ ያስጣለችኝ ነው ወይስ ምን ትለው ይሆነ? በቀጣይ ክፍል በጉጉት እንጠብቃለን።